ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዩቲዩቤን ሰብስክራይብ አድርጉልኝ፣ ቪዲዮዬን እስከ መጨረሻ ይሁልኝ፣ ላይክ ሸር አድርጉልኝ፣ የደወል ምልክቷን መጫን እንዳይረሳ። እንግዲህ ሰላምታ ሳቀርብ ምናልባት ልሳሳት እችላለሁ። ያው መጀመሪያ አዲስ ሲጀምር ከባድ ነው ስለሚያስፈራም ማለት ነው። እና እንግዲህ አዲስ የሚጀምሩ እንደ እኔ ታውቁታላችሁ ማለት እንደሚያስፈራ ምን ያህል እንደሚያስፈራ። ጭራሽ ደግሞ ካሜራ ላይ ወጥቶ የማያውቅ ሰው በጣም ከባድ ነው። እና ይቅርታ ያው ቪዲዮም ስለመጀመሪያ የሰላምታ አቀራረብ የሚሆን ይችላል። ብዙ ነገሮች ስህተት ይኖርብኛል። ኮሜንት ላይ ያሳውቁኝ፣ አስተያየት ጻፉልኝ። ስለዚህ ብዙ ይቅርታ ጠይቃለሁኝ ብዙ ስህተት ስለሚኖርብኝ። እና ቤተሰብ እንዴት ናችሁ? ዛሬ ምን አለ መሰላችሁ የሆነ ነገር ልጠይቃችሁ ነው። በመዲያም ቤት ሆናችሁ ዩቱብ መስራት ፈልጋችሁ ግን ብዙ ነገሮችን ያስቸገሯችሁ ካላችሁ፣ ምሳሌ አሁን እንደ እኔ ምን እየሰራው ነው አሁን ዩቱብ ስሰራ ምሳሌ የቤት ዘበኛ አለባችሁ በቤታችሁ በመዲያም ቤት ውስጥ። እኔ የቤት ዘበኛ አለችኝ። እሺ በየቦታው ዘበኛ አለና ቤት ውስጥ ማለት ነው። እንግዲህ ዘበኛ ምን እንደሆነ ታውቁታላችሁ መዲያም ቅመሞች ሆናችሁና የምሰራውን ነገር እየቀረጽኩ ብሰራ መደም ቅር ይላታል። ምን ትለኛለች? ምክንያቱም ዘበኛይቱ ስለምትናገር ማለት ነው። እስኪ እንዴት ነው የሆናችሁ? እና ወይስ ለመዲያም ልንገራት እኔ እንደዚህ እሰራለሁ ዩቱብ እሰራለሁ እና ችግር የለውም ወይ ብዬ ላማክራት ወይስ ይቅርብኝ? ምን ትሉኛላችሁ? እስኪ የምትመክሩኝ ካላችሁ እንዲህ ነው የሆናችሁ ማለት ሁልጊዜ በአንድ አይዲያ መንጣት ይከብዳል። የምታወሩት የምትሉን ነገር በጣም ነው እንትን የሚለውና ቢያንስ አሁን እኛ በመዲያም ኪችን የምንገኝ ሰዎች ስራችን እየሰራን ቪዲዮ እየቀረጽን ስንለክ ደስ ይላል። እኔ ግን ቤቴ ዘበኛ አለብኝ። ምን ትለኛለች ስታይኝ? እንዴ ለምን ቀይን ቀረሽ ቤቴን ብትለኝስ የሚለውን አስፈርቶኛልና እስኪ ምን ትመክሩኛላችሁ? ቪዲዮዬን በእስከ መጨረሻው አይታችሁ አስተያየታችሁን እፈልጋለሁ። እና በተረፈ እኔ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። በመጀመሪያ ዩቱብ እንዴ ብጀምር አሁን ብፈራም ግን እንደ እግዚአብሔር ፍቃድ ለወደፊት እየለመድኩት እሰራለሁ ብዬ አስባለሁ። ጠንካራ ሁኔ እንዴ ደፋር ሆናለሁ። አንሆንም እንዴ ጎበዝ እንሆናለን። እንደዛ ነው የሚመስለኝና እንደ እግዚአብሔር ፍቃድ እስኪ አስተያየታችሁን ጻፉልኝ። እኔም አስተያየታችሁን የእናንተን የምጽፉልኝን አያለው። ቀጣይ ቪዲዮ በእናንተ በምትሉኝ እመጣለሁ ብዬ አስባለሁኝ። እና ሌላ ምን እላችኋለሁ? ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ቪዲዮዬን እስከ መጨረሻው ይሁልኝ። ምክንያቱም ቪዲዮ ካላያችሁ ይቀንሳል። ላይክ አድርጉልኝ፣ ሸር አድርጉልኝ። ከዚህ በተረፈ በጣም ነው የማመሰግነው ለተባበራችሁኝ፣ በውስጥ እየመጣችሁ አይዞሽ ላላችሁኝ፣ የሚጠፋኝን ነገር ላስረዳችሁኝ፣ ከጎኔ ለሆናችሁ በጣም ነው የማመሰግነው። በጣም የሚተባበር ይህን ያህል አለ እንዴ እስከምን ድረስ። እና ብዙ ልጆች አላችሁ በሰው ምቀኝነት የሌላችሁ ሰው እናንተ የምታውቁትን ሌላም ሰው እንዲያውቅ በጣም ነው የምትተባበሩት። እና መልካምነታችሁን እግዚአብሔር አይቀይርባችሁ። በጣም ነው የምናመሰግነው እና እግዚአብሔር ያክብርልን። በሌላ ቪዲዮ እስከምገናኝ ድረስ በሰላም ቆዩኝ። ባይ። ሰላም ያገናኘን።